ሰላም ሰላም ውድ ሀገሬ ልጆች በስደትም በሀገርም ያላችሁ እንኳን ለአብይ ጾም በሰላም አደረሳችሁ አደረሰን። እንዴት ናችሁልኝ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እኔ የምለው አብዛኞቻችሁ ከየት ያላችሁ ማለት ነው። ይሄ ለከየት ነው። ከኢትዮጵያ ስትመጡ አትጥፉ። ምክንያቱም እንደ በፊቱ አይደለም። አሁን የአይን አሻራ መውሰድ ጀምረዋል። በፊት አሻራ ብቻ ነበር፣ አሁን የአይን አሻራ። ምክንያቱም አሁን እንዴት ነው ማዳማችሁ ወደ በርገር ኪንግ ወደ አንዳንድ የልጆች ካሉ ልጆች መጫወቻ ወይ ሱፐር ማርኬት ምናምን ይዛችሁ ልትሄድ ትችላለች። በዛን ሰዓት ምንድነው እሱ ከዛ ከየጠፋችሁበት ቤት እዛ አሻራችሁ እዛ ይወጣል። በፊት እንደዚህ አይነት ነገር እንትን የለም። አሁን በጣም ህጉ ጠብቋል እና አብዛኞቻችሁ መከራ ላይ እየወደቃችሁ ነው። ጥንቃቄ አድርጉ፣ አትጥፉ። ብር ጨምሩልን ማለት ይሻላል። አትጥፉ። ከየት ህጓን ጠብቃችሁ ከሰራችሁ በጣም ሀሪፍ ሀገር ናት። በዚህም ጥሩ ሰው ካጋጠማችሁ ማለት ነው። እና ሌላው ደግሞ ከኢትዮጵያ እኛ አስቸኳይ እናመጣለን። ከዚህ ቪዛ ልከው የሚያመጧቸው ልጆች አሉ። ከኤርፖርት ቀጥታ ዳይሬክት አምጥተው ወደ ማዳም ቤት ያስገቧቸዋል። እና እንደዛ እያስገቡ ደግሞ አብዛኞቻችሁን እየበዘበዟቸው ያሉት የወር ደሞዛችሁን የዚህን ያክል ከፍለን ያመጣነው 600 ዲናር 700 ዲናር እንደዚህ እያሉ እየወሰዱባቸው ያሉት። በህጋዊ ነው። እግዚአብሔርን ኢትዮጵያኖች በጣም ተጨካክነናል። በጣም ነው የምናስጠላው። በዚህ አጋጣሚ የእውነት እንዴት አንድ የቤት ሰራተኛ ደክማ ለፍታ ምን ብላ የወር ደሞዟ እጇ ላይ መግባት ሲችል እንደዚህን ያክል ከፍለን ያመጣንሽ እያሉ የሚወስዱ ደላላዎች ጥንቃቄ አድርጉ። ራሳችሁ በጣም እየተጎዱ ነው ያሉት። እዚህ በጣም እየተማረሩ ነው ያሉት። ሌላው ደግሞ እዚህ ጠፍታችሁ መሰሩ ልጆች የእውነት በጣም ያማል። አጋጣሚ ትወጣላችሁ ከማዳማችሁ ጋር ምናምን። ያው አይዲ የሌላችሁ ልጆች ብር ለምንድን ነው የምታጠራቅሙት? ላኩት። አትሊስት በባንካችሁ ይቀመጥ። ለፍታችሁ ምን ብላችሁ ተይዛችሁ ወደ አገር ስትገቡ ብራችሁ የማንም መጫወቻ፣ ለዛውም እስከ ስንት አንድ እግዚአብሔር ፍራቻ ያለው ነው እንትን የሚላችሁ እንጂ አይልኩላችሁም። ስንት ጌጣጌጣችሁ ስንት ነገራችሁ እየተረፈ ነው እዚህ አፈር ድሜ የበላችሁበት ንብረት። ኧረ ተው፣ የእውነት አስቡ፣ ተው።